በአማራ ክልል የተለያዩ ግንባሮች በመንግስት ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። ውጊያ ሲደረግባቸው ከነበሩ ቦታዎች መካከል ሰሜን ወሎ መቄትና ገረገር አካባቢ ከፍተኛ ጉዳት መድረሱ ታውቋል። በ24 ሰዓቱ ውስጥ በጎጃም፣ በጎንደር፣ በወሎና ሸዋ ቀጠናዎች የነበሩ ወታደራዊ ውጊያዎችንና እውነቶችን ወደ እናንተ የምናደርስ ይሆናል። የብልጽግናው አገዛዝ ጠቅላይ ሚኒስትር አብይ አህመድ አማራዎች እየጨቀጨቁኝ ስለሆነ ተጠሪ የሆኑ ቁልፍ ተቋማትን አውጥቼ ገድዬ ሰጥቻቸዋለሁ ሲል እንደነገራቸው የቀድሞ የሰላም ሚኒስትር ደኤታ አቶ ታዬ ደንዳ አጋለጡ። አቶ ታዬ አንተ ሞኝ ስለሆንክ ነው ስለ ፍትህ፣ ሰላምና ልማት የምታነሳው፣ የሚገፋህም አለ፣ እኔም ባንድ ወቅት እንዲያነበርኩ ብሎ አብይ አህመድ እንደተሳለቀባቸው ተናግረዋል። አቶ ታዬ ደንዳ አብይ አህመድ ለህዝብ ደንታ የለውም፣ በህዝብ ላይ ይህንን ያህል ለምን እንደሚጨክን አይገባኝም ሲሉም ተናግረዋል። ፋኖን በተመለከተ አብይ አህመድ ተናገሩት የተባለውን ጉድም አጋልጠዋል። በዝርዝር ትሰሙታላችሁ። ፕሬዚደንት ዶናልድ ትራምፕ አሜሪካን ወደ እስራኤል ኢራን ጦርነት ይዘው ለመግባት ዳርዳር እያሉ ነው። ተከታታይነት ያላቸውን የዛቻና የፉከራ መልእክቶችንም እያስተላለፉ ነው። ከበድ ያለ የጦር መሳሪያንም ወደ መካከለኛው ምስራቅ እንዲንቀሳቀስ አድርገዋል። የአሜሪካ ግዙፍ የጦር መርከቦችና የጦር አውሮፕላኖች አሰፍስፈዋል። ከቀናት ድብደባ በኋላም አንደኛው የኢራን የኒውክሌር ጣቢያ ከባድ ጉዳትን አስተናግዷል። ለቴሄራን ሕዝብም እጅግ አደገኛ ነው እየተባለ ነው። በዝርዝር መረጃችን የምትሰሙት ሌላኛው ጉዳይ ነው። ሰላም ጤና ይስጥልን። በመላው ዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁም? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። በሰሜን ወሎ መቄትና ገረገር አካባቢ ከባድ የተባለ ውጊያ ተደርጎ ጉዳት መድረሱ ታውቋል። ምሽቱን በሶስት አቅጣጫዎች በነበረው ውጊያ ከ34 በላይ የሚሊሻና የአድማ ብተና አባላት ሙትና ቁስለኛ ስለመሆናቸው የመረጃ ምንጮቹ ገልጸዋል። 6 የአድማ ብተና አባላት ደግሞ በዚህ ሰዓት በፋኖ ተማርከው ተይዘዋል ተብሏል። በዚህ የተበሳጨው ያገዛዙ ጦር አንጀብ ከተባለ ቦታና ከጋሸና ነጋዴዎችንና ወጣቶችን በመያዝ የተማረኩ ፋኖዎች ናቸው በማለት ብልጽግና መረጃ እያሰራጨ መሆኑ ተነግሯል። በመንግስት ጦር ተይዘው የተወሰዱት ለፋኖ ስንቅ ታቀብላላችሁ በሚል እንጂ ውጊያ ላይ የተማረኩ ፋኖች አይደሉም ብለዋል የቀጠናው የመረጃ ምንጮች። ቄጣት ተብሎ በሚጠራ አካባቢ ደግሞ አሁን በዚህ ሰዓት በዲሽቃና በሞርተር የታገዘ ከባድ የተባለ ውጊያ እየተደረገ መሆኑን ከቦታው የደረሰን መረጃ ያመለክታል። በሌላ በኩል በትናንትናው ዕለት በሕዝብ ተወካዮች ምክር ቤት የጸደቀው አዋጅ ብዙዎችን አስደንግጧል። ይሄ ረቂቅ አዋጅ እንደሚለው ወደፊት በዜጎች ላይ በጭካኔ ሊፈጸሙ የሚችሉ በመንግስት መርማሪዎችና በፖሊሶች የጸጥታ ሰዎች ሊፈጸሙ የሚችሉ አሰቃቂ ሁኔታዎችን በተመለከተ ይህ አዋጅ ፈቃድ ሰጥቷል። ዜጎች ቶርቸር እንዲፈጸምባቸው የሚያደርግ አዋጅ ነው የጸደቀው። ይህ አዋጅ ታዲያ በርካታ ተቃውሞ ከወዲሁ እያስተናገደ ነው የሚገኘው። በወንጀል የተገኘ ንብረትን ሕጋዊ በማስመሰል ሽብርተኝነትን በገንዘብ የመደገፍ ወንጀልን ለመከላከል ለመቆጣጠር የቀረበው ረቂቅ አዋጅ አነጋጋሪ ሆኗል። ብዙዎቹ እየተቃወሙት ይገኛሉ። ይህ አዋጅ እንደሚለው መርማሪዎች ተጠያቂ ሳይሆኑ የፈለጉትን አይነት ማሰቃየት እንዲፈጽሙ ሙሉ መብት የሚሰጥ አዋጅ ነው። ከግድያ ውጭ ያሉ ማሰቃየትና ቶርቸሮችን እንዲፈጽሙ ለመርማሪዎች ከለላ የሚሰጥ አዋጅ ነው። መርማሪው እስካልገደለ ድረስ የትኛውንም አይነት ማሰቃየት በዜጎች ላይ ሊፈጽም ይችላል ይላል። ይህ አዋጅም ለኢትዮጵያ ሕዝብ እጅግ በጣም አስደንጋጭ ነው። መርማሪዎቹ በዚህ አዋጅ መሰረት ተቃዋሚዎችን፣ ጋዜጠኞችን፣ የመብት ተሟጋቾችን፣ በመንግስት የማይወደዱ ሰዎችን ለማሰቃየት ልዩ መብት ለመርማሪዎች የሚሰጥ ነው። በተቃራኒው የዜጎችን መብትና የፍትህ ስርዓቱን በእጅጉ የሚጎዳ ሰብአዊ መብቶችንና ድንጋጌዎችን እንደዚሁ የሚጥስ ነው። በሀገሪቱ ዜጎች ላይ ከመንግስት ጋር አይሰሩም ተብለው ለሚጠረጠሩ ፖለቲከኞች፣ ጋዜጠኞች፣ ነጋዴዎች፣ የሰብአዊ መብት ተሟጋቾች
ሁነኛ የማጥቂያ መሳሪያ ሆኖ እንዲያገለግል ታስቦ በብልጽግናው አገዛዝ የወጣ አዋጅ ነው። በጣም አስደንጋጭ የተባለ አዋጅ ከመውጣቱ ጋር ተያይዞ የሰብአዊ መብት ተሟጋቾችና ድርጅቶች ከወዲሁ እየጮሁ ነው የሚገኙት። በዚህ አዋጅ መሰረት አንድ መርማሪ በሰው ልጅ አካል ላይ የፈለገውን አይነት ጉዳት ቢያደርስ አይጠየቅም ማለት ነው። መርማሪው ከህይወት ማጥፋት ባሻገር ያሉትን አጠቃላይ ማሰቃየቶችን እንዲፈጽም አዋጁ በግልጽ ልዩ መብት ይሰጠዋል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ እንደዚህ አይነት ቶርቸሮችና ማሰቃየቶችን አስቀርተናል እያሉ በተደጋጋሚ ሲናገሩ ተደምጠው ነበር። ነገር ግን አሁን በአዋጅ መልክ በአዲስ መውጣቱ ብዙዎችን አስደንግጧል። በሌላ መረጃ የብልጽግናው አገዛዝ ጠቅላይ ሚኒስትር አብይ አህመድ አማራዎች እየጨቀጨቁኝ ስለሆነ ተጠሪ የሆኑ ቁልፍ ተቋማትን አውጥቼ ገድዬ ሰጥቻቸዋለሁ ሲል እንደነገራቸው የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ አጋለጡ። አቶ ታዬ አንተ ሞኝ ስለሆንክ ነው ስለ ፍትህ፣ ሰላምና ልማት የምታነሳው የሚገፋህ አለ። እኔም በአንድ ወቅት እንዳንተ ነበርኩ ብሎ አብይ እንደተሳለቀባቸውም ተናግሯል። አቶ ታዬ ደንዳ አብይ አህመድ ለህዝብ ምንም አይነት ደንታ የለውም፣ በህዝብ ላይ ይህን ያክል ለምን እንደሚጨክን አይገባኝም ሲሉም ተናግረዋል። አሁን በስር ላይ የሚገኙት የቀድሞ የሰላም ሚኒስትር ዴኤታ በሰሜን ኢትዮጵያ የትግራይ የአማራና አፋር ክልሎችን የሸፈነውን አውዳሚ ጦርነት በተመለከተ አዳዲስ መረጃዎችን ይፋ አድርገዋል። የኦሮሚያ ጨፌ ምክር ቤት አባል አቶ ታዬ ደንዳ በድጋሜ ከመታሰራቸው ቀደም ብሎ ሆርን ኮንቨርሴሽን ለተባለ ሚዲያ በሰጡት ቃለ ምልልስ እንዳስታወቁት አብይ አህመድ አማራዎች ሰላም ሚኒስቴርን ስጠኝ እያሉ ይጨቀጭቁኛል፣ እኔም ቁልፍ ተጠሪ ተቋማትን አውጥቼ ተቋሙን ገድዬ ሰጠኋቸው በሚል ኦህዴዶችን ሰብስበው እንደነገራቸው አቶ ታዬ አጋልጠዋል። የሰላም ሚኒስቴር ሲቋቋም ወይዘሮ ሙፈሪያት ካሚል ሲመሩት መከላከያን ጨምሮ ቁልፍ የሀገሪቱ ደህንነትና የጸጥታ ተቋማት ለሚኒስቴሩ ተጠሪ የነበሩ ሲሆን እነዚህን ተቋማት ከሰላም ሚኒስቴር ካስወጣ በኋላ አብይ አህመድ የባዴኑን አቶ ብናልፍ አንዱዓለምን እንደሾመ ታዬ በቃለ ምልልሳቸው ላይ በግልጽ ተናግረዋል። በሰላም ሚኒስቴር ውስጥ ወይዘሮ ሙፈሪያት ካሚል ኦሮሞን እየጨቆነች ስለሆነ አቅጣጫ ስንሰጣትና የኦሮሞ መብት በሚኒስቴር መስሪያ ቤቱ ይከበር የሚል ጥያቄ በስብሰባ ላይ ተነስቶ ነበር ይላሉ አቶ ታዬም። አቶ ታዬን አብይ አህመድ አንተ ግን ከኋላ የሚገፋህ አለ ብሎ እንደተናገራቸውም አቶ ታዬ ተናግረዋል። አቶ ታዬ ደንዳ አክለውም አብይ አህመድ ገድየዋለሁ ባለኝ ተቋም ላይ ሚኒስትር ዴኤታ አድርጎ ሾመኝ። ይህ ለኔ ትርጉም ነበረው። ቢሆንም አኩርፎ ይወጣል በሚል የቀረበልኝን ሹመት ተቀብዬ ውስጥ ሆኜ ለመታገል ወሰንኩ ይላሉ። በዚህም በኦሮሚያ ክልል የከረዩ አባገዳዎችን ራሳቸው ገለው ኦነግ ሸኔ የገደላቸው ሲሉን በመረጃ ተመስርቼ መንግስት ራሱ እንደገደላቸው አጋለጥኩ ይላሉ። የከረዩ አባገዳዎችን የገደለው ራሱ የብልጽግና አገዛዝ መሆኑን ሳጋልጥ አብይ አህመድ ጠርቶ አነጋገረኝ የሚሉት አቶ ታዬ ደንዳም በዚህ ጠርቶ ባነጋገረኝ ወቅት አብይ አህመድ ለህዝብ ምንም ደንታ እንደሌለው ገባኝ። እኔም አብይ አህመድ ህዝብ ላይ በዚህ መጠን ለምን እንደሚጨክን አልገባኝም ሲሉ ይጠይቃሉ። በሰሜን ኢትዮጵያ የትግራይ የአማራና አፋር ክልሎችን የሸፈነው አውዳሚ ጦርነትን በተመለከተ አቶ ታዬ ደንዳ አዳዲስ መረጃዎችን አጋልጠዋል። በዚህም የጦርነቱ አጀማመር፣ ጦርነቱ ወደ አማራ ክልል እንዴት እንዲስፋፋ እንደተደረገ እንዲሁም ስለ መንግስታዊ ዘረፋ አብይ አህመድ በወታደራዊ አልባሳቱ ድንገት ከ2000 በላይ ሰዎች በተሰበሰቡበት የኦሮሚያ ጨፌ አዳራሽ ተገኝቶ ያደረጉትን ንግግር በግልጽ አጋልጠዋል። አሁን ላይ የቀድሞ ሚኒስትር ዴኤታና የኦሮሚያ ጨፌ ምክር ቤት አባል በእስር ላይ የሚገኙ ሲሆን ከመታሰራቸው ቀደም ብሎ ከሚዲያ ጋር የነበራቸውን ሁኔታ ይፋ የሆነ ነው። በርካታ የአገዛዙ ወንጀሎች እየተጋለጡ ሲሆን አቶ ታዬ ደንዳ የብልጽግናውን አገዛዝ ጨምሮ የኢህአዴግን ስርዓት ሙሉ በሙሉ የታገሉ በአሁኑ ሰዓትም በእስር ላይ የሚገኙ ባለ ህሌና ፖለቲከኛ የሚሏቸው በርካቶች ናቸው። በሌላ መረጃ ሸሽተው ከተጠለሉበት ካምፕ በመንግስት ጉትጎታ ወደ ቀደመ መኖሪያቸው የተመለሱ ተፈናቃዮች ዳግም ጥቃት ተፈጸመባቸው።
በበርካታ የሀገራችን ክፍሎች ግጭቶችን በመሸሽ ቀያቸውን ጥለው የሚሰደዱ ሰዎች ቁጥር 4.5 ሚሊዮን እንደተሻገረ ዓለም አቀፍ ተቋማት ይገልጻሉ። ከነዚህ የሀገር ውስጥ ስደተኞች መሃል በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ጊዳ ወረዳ የወራ ጃርሶ ቀበሌ ነዋሪዎች አንዱ ናቸው። ባለፉት 4 ዓመታት በተፈጸሙ ተደጋጋሚ ጥቃቶች አካባቢውን ጥለው የተሰደዱ እነዚህ ዜጎች በቅርቡ በመንግስት ዋስትናና ጉትጎታ ወደ ቀድሞ መኖሪያቸው መመለሳቸውን ይገልጻሉ። ይሁንና ከትናንት በስቲያ የሸኔ ታጣቂዎች በከፈቱት ጥቃት በርካቶች መገደላቸው ታውቋል። እዚህ ያለው ነዋሪ አብዛኛው የአማራ ተወላጅ ነው። እንደምንሰማው ተኳሹ ኦነግ ሸኔ የሚባለው ነው። የደረሰው ጭፍጨፋ በቃላት ለመግለጽ የሚከብድ ነው በማለት አንድ የአካባቢው ነዋሪ ለሚዲያ በስልክ ተናግረዋል። ግለሰቡ ግድያው የተፈጸመው በአካባቢው ለነሱ ጥበቃ ተብሎ ሰፍሮ የነበረው የመከላከያ ኃይል መነሳቱን ተከትሎ እንደሆነ ያስረዳሉ። እኛ ዱላ እንኳን እንዳንይዝ ተደርገን ባለንበት ሁኔታ ኑ ተመለሱ ግዴላችሁም ተብለን አሁን ተጨፍጭፈናል። ከነበርንበት መጠለያ ተለምነን መተን አሁን ደግሞ ተጨፈጨፍን በማለት ድርጊቱን ገልጸውታል። በዚህ አዲስ ጥቃት ሕፃናትንና ሴቶችን ጨምሮ ከ30 በላይ ሰዎች እንደተገደሉና አሁን ድረስ ያልተነሳ ሬሳ እንዳለ ሚዲያችን ሰምቷል። ጥቃቱን ለማምለጥ በምሽት በነበረ ግርግር መሃል በርካቶች ገደል ውስጥ ገብተው ያሉበት ሁኔታ እንደማይታወቅ በነዋሪዎቹ ተጠቅሷል። ሚዲያችን በዚህ ዙሪያ ተጨማሪ መረጃ እያሰባሰበ ሲሆን በቀጣይ የደረሰበትን ለአድማጮቻችን የምናደርስ ይሆናል። በሌላ መረጃ ኢራን አደገኛውን ሚሳኤል ወደ እስራኤል ተኮሰች። እስራኤል ደግሞ የኢራንን የኒውክሌር ማበልጸጊያ መትተዋለች። በኢራንና እስራኤል መካከል እየተካሄደ ያለው ጦርነት በቀጠለበት በዚህ ሰዓት ኢራን ከሰዓታት በፊት አደገኛውን ተምዘግዛጊ ሚሳኤል እስራኤል ላይ ወርውራለች። የኢራን እስላማዊ አብዮት ጠባቂ ኃይል ፋታህ 1 የተባለውን ሃይፐርሶኒክ ሚሳኤል ወደ እስራኤል አስወንጭፏል። ኢራን እንደ አውሮፓውያኑ አቆጣጠር በጥቅምት 1 2024 እስራኤል ላይ በፈጸመችው ጥቃትም በርካታ የፋታህ 1 ሚሳኤሎችን ወደ እስራኤል አስወንጭፋ እንደነበር ይታወሳል። ሆኖም አሁን ባለፈው አርብ ከተጀመረው ግጭት ወዲህ የፋታህ ሚሳኤል ጥቅም ላይ ሲውል ይህ የመጀመሪያው መሆኑን የተገለጸው። የፋታህ ሚሳኤል ለመጀመሪያ ጊዜ ይፋ የሆነው በ2023 ሲሆን ስያሜው የተሰጠው በኢራኑ የበላይ መሪ አያቶላህ አሊ ኻሜኒ ነው። የእስራኤል መገናኛ ብዙሃን እንደገለጹት በማዕከላዊ እስራኤል በተለይ በኢየሩሳሌምና በቴል አቪቭ አካባቢዎች የሚሳኤል ፍርስራሾች ወድቀዋል። ፍንዳታዎችም ተሰምተዋል። የእስራኤል መከላከያ ሰራዊት አብዛኞቹ ሚሳኤሎች በአየር መከላከያ ስርዓቱ መመከታቸውን ቢገልጹም ባለፉት ቀናት ጥቂት ሚሳኤሎች መከላከያውን ጥሰው በማለፍ ከፍተኛ ውድመት ማድረሳቸው ተገልጿል። በመጨረሻ የኢትዮጵያ አየር መንገድ የአቪዬሽን ኢንዱስትሪ ኦስካር በመባል በሚጠራው ትልቁ ሽልማት የአፍሪካ ምርጡ አየር መንገድ ተብሎ ተሸለመ። በፈረንሳይ እየተካሄደ ባለው የፓሪስ የአየር ትርኢት ላይ የኢትዮጵያ አየር መንገድ የአቪዬሽን ኢንዱስትሪ ኦስካር በመባል የሚጠራውን ትልቅ ዓለም አቀፍ ሽልማት ከአፍሪካ አሸናፊ ሆኗል። መንገደኞች በሚሰጡት አስተያየት ላይ ተመርኩዞ በሚሰጠው በዚህ ስካይ ትራክስ ሽልማት ላይ አየር መንገዱ ምርጥ የአፍሪካ አየር መንገድ፣ ምርጥ የአፍሪካ የኢኮኖሚ ክላስ፣ ምርጥ የአፍሪካ ቢዝነስ ክላስ እና ምርጥ የአፍሪካ የበረራ አገልግሎት በሚሉ ዘርፎች አሸናፊ መሆኑ ታውቋል። ድርጅቱ የአፍሪካ ምርጡ አየር መንገድ ተብሎ ሲመረጥ ዘንድሮ ለተከታታይ 8ኛ ጊዜው ነው። አሁን ላይ የበረራ መዳረሻዎቹ 140 የደረሱት አየር መንገዱ ለዚህ ሽልማት መብቃቱን አስመልክቶ ዋና ስራ አስፈጻሚው አቶ መስፍን ጣሰው በሰጡት አስተያየት ሽልማቱ የተቋሙን ሰራተኞች ጠንካራነትና የደንበኞቹን ታማኒነት ማግኘት ያመለክታል ብለዋል። በዚህ ሽልማት ላይ የኳታር አየር መንገድ የዓለማችን ምርጡ አየር መንገድ ሆኖ ሲመረጥ የሲንጋፖር አየር መንገድ፣ ካቴ ፓሲፊክ አየር መንገድ፣ ኤምሬትስ እና ኦል ኒፓን የጃፓን አየር መንገድ እስከ 5 ያለውን ደረጃ ይዘዋል። በዚህ የዓለም አቀፍ ዝርዝር ላይ አየር መንገዱ 38ኛ ደረጃን ይዟል። ይሁንና አምና ከነበረበት የ35ኛ ደረጃ በ3 ደረጃ ዝቅ ብሏል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እናገኛችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።